ነው መፈለግ ያለብን ነው ማለት ነው። ሩቱን መፈለግ አለብን። ሄደን ፋውንዴሽን ተጠርጎ መሰረት መጣል አለበት። ቅዱስ ልጅነታችሁን እንድትጠራጠሩት ያደርጋችኋል ይሄ ካራክተር። እሺ አንብቢው እና እሱን ካለን ነው ውለው አድረው በምድራዊ ህይወት ጭንቀት በባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ የወደቀውም ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰውም በመጽናት ፍሬ የሚያፈሩ ናቸው። ታግሰውም በመጽናት አስተውለው ይታያቸዋል። ፕሪንሲፕሎቹን አስተውለው ታክሰው ጠብቀው። ይሄ የገበሬ ላይፍ ስታይል አይመስላችሁ? አንድ ገበሬ ዘርን ሲዘራ በየጠዋቱ እየመጣ አያይም። በየጠዋቱም እየመጣ የሚያየው አረሙን እንጂ የዘራውን ዘር አይደለም። ደግሜ እለዋለሁ። ማንም ብልጥ ገበሬ ዋይዝ የሆነ ገበሬ አረምን እንጂ የዘራው ዘሬ መቼ ይበቅላል ብሎ አይጠብቅም። የሱ ትልቁ ስራ ይሃስቱ ሜክ ሹር ምን አይነት መሬት ላይ እንደዘራው ነው እርግጠኛ መሆን የሚያስፈልገው። መልካም መሬት ነው ወይ? ሁለተኛ የሚጠብቀው ታይሙ ነው ወይ? አዎ ገስዋል። ስለዚህ ማለዳ መዳይብር ሃሌሉያ እያደኩ አይልም። በቃ ተዘርቷላ። መሰረቱ ጥሩ ከሆነ ዘሩ ጤነኛ ከሆነ ያለ ማደግ አይችልም። ያለ ማደግ አይችልም። ነገር ግን አድጎ እንዳያፈራ የሚያደርግ አባቴ ማን ነው? አንደኛ ቆሮንቶስ ምዕራፍ 3 ላይ ደግሞ ምን አለ? እናንተ የእግዚአብሔር እርሻ ናችሁ። እናንተ እግዚአብሔር ምንድን ናችሁ? እርሻ ናችሁ። ሃሌሉያ ሃሌሉያ። ገበሬው አባቴ ነው ብሏል ጌታ። የተሰራ ችግር አለ ወይ? ደባቂ በሁሉ ነገር ላይ እዛ ላይ ይውላችሁ። ይሄ በጣም የሚጠቅመውን ነገር ልንገራችሁ። ይውላችሁ የአንድ ማንኛውም ፎቅ ውጤቱ የሚታወቀው በተመሰረተው መሰረት ላይ መቆሙ ነው። ቅድም እንዳልኳችሁ ጃፓን ላይ ያሉ ቤቶች የመሬት መንቀጥቀጥ መጥተው እንትኖቹ ፎቆቹ ነቅነቅ ብለው ይቆማሉ። መልካቸው አይደለም፣ የተያዙበት መሰረታቸው ነው። የመሬት ርደት ሲመጣ እንዳይወድቁ የሚያደርጋቸው። እስኪ አሜን በሉ። እርግጠኛ ናቸው። ጃፓን ውስጥ ለብዙ ዘመን ብዙ የመሬት መንቀጥቀጥ የተነሳ ቤቶች አልቀዋል። ሲያስቡት እንትኑን
ማስቆም አይችሉም። ሁሉም ወደፊት መሄዳቸው አይቀርም። ሁሉም ማለት ነው። በነገራችን ላይ ዘመን እየተጠቀለለ እንጂ ቆሞ የሚጠብቅህ ዘመን የለም። የዘመን ፍጻሜ በደረሰ ጊዜ ከሴት ተወለደ መሲሁ። ዘመን አልቋል የተባለው የዛሬ 2000 ዓመት አሁን እየተጠቀለለ ነው። ይኸውላችሁ እንደዚህ ማለት ነው። ይታያችኋል። ዘመን መጠቅለል ማለት እንደዚህ ማለት ነው። የትኛው ስቴጅ ላይ እንዳለን አናውቅ። ተጠቅልሏል። ከዛ መጨረሻ ላይ ራእይ ይላል እንደ ጨርቅ ጠቅልሎ አስወገደው ይላል። ሰማይና አሮጌው ሰማይና ምድር ስፍራም የላቸውም የት እንደጣላቸው ማለት ነው። አምላካችን ትልቅ ነው። እንደዚህ እየተጠቀለለ ነው። ጌታ እየጨረሰው ነው ያለው። እያለቀ ላለ ፖዝ ማድረግ አትችልም። ቤተ ክርስቲያን የምትችለው የጸጋውን ወንጌል መስበክ ነው ያለባት። ትውልድን ለማለት ማቆም የምትችለው የገሃነም ደጆች ለማስቆም የምትችልበትን የጸጋውን ወንጌል መስበክ እንጂ የመከራውን ብዛት ማቆም አንችልም። ለዚህ ነው ጌታ አብ ኢየሱስ እንዲደምቅ ይፈልጋል። ዘመን በጣም እኮ ጌታ በጣም ፈልጓል ኢየሱስ እንዲሰበክ። ሲአሜን በሉ። መከራውን ማቆም አንችልም። ዛሬ ቤተክርስቲያን ስሙኝ፣ ማድረግ የምንችለውን ነገር ስሙኝ በደንብ አድርጋችሁ በጥልቀት በቃ ወይኔ ህይወቴ ይለወጣል፣ ኑሮ ይለወጣል። እዛ ላይ ፋውንዴሽን መጣል የለበት። ያ ነው ፕሮብለም። ኢየሱስ መሰረት መሆን ያለበት በየትኛውም የህይወት ክፍላችሁ ላይ የህይወት ስርዓታችሁ ላይ የመጣ ቀውስ ላይ። ስለዚህ የቤቱ ኤግዚስተንስ ያለው በሙሉ ላይ ባለው ነው፣ በመሰረቱ ላይ። በደንብ አድርጋችሁ ስሙ። አሁን የሚወጣው ባህሪዎቻችን ያገኘውን ያህል ቦታ ነው የሚያድገው። ለምሳሌ እዚህ ጋር ከሆነ የጣላችሁት ባህሪያችሁ እየመሰለ የሚያድገው ከመሰረቱ አንጻር ነው የሚታየው ማለት ነው። አገኛችሁ? አሁን እኛ ግን ምን ላይ ነው መሰረቱን የምንጥለው? ኢየሱስን የምንቀበለው ለመንግስተ ሰማይ ብቻ ነው። በዚህ በጣም ዲስትራክት ሆነናል። ኢየሱስ ለመንግስተ ሰማይ አንድ ቀን እገባለሁ ነው የምንለው እንጂ ኔቸራችን፣ ይሄ የተፈጥሮ ባህሪዎቻችን በመንፈስ ቅዱስ አማካኝነት የልጁ መልክ እንዲመስል አይደለም እየተሰራ ያለው። እዛ ጋር አይደለም ምንጥል። አሁን አስተዳደጋችን ተመልኩ። ሳይክ እናትን ትመስላለህ፣ ሳይ አባትን ትመስላለህ፣ ሳይ ሰንበዲን የተጎዳበትን ኔቸር የተበላሸንበትን ያንን ይዘን ነው እያደገን ያለ ነው። መሰረት ሲጣል ግን ኢየሱስ ላይ ከሆነ ካራክተራችን እሱን ይዞ እንዲሄድ ነው ጌታ የሚፈልግ። ለዚህ ነው በጥልቀት መቆፈር አለብን። መፈለግ ኤቭሪ ላይፍ የህይወት ስርዓታችን ሁሉ ላይ ኢየሱስ መጠራት አለብን። በጌታ አሜን አሜን። ገብቷችኋል? ብለው ቤቱ ሲሰራ መታየት ያለበት መሰረቱ ጌታ ከሆነ
የቤቱ እንዳለ ማንነት ኢየሱስን እንዲመስል ነው የምፈልገው። ለዚህ ነው በጥልቀት መቆፈር አለበት። ለሰይጣን የምንታየው ካራክተር የለንም። እናቴ ጎርታኛለች፣ አባቴ ጎርቶኛል፣ ቤተሰብ ጎርቶኛል፣ አስተማሪ ጎርቶኛል። ኤቭሪ ነገር ሲሰራ ወስደን ለኢየሱስ ነው መስጠት ያለብን። እኔ እነሱ ያበላሹት ማንነት ቤት ሆኖ እንዲያደግ አልፈልግም በህይወት። ተግባባና? አሁን ቤቱ የሚታየው ምንድነው? ይህ ሰውዬ ሙስሊም ነው፣ ኦርቶዶክስ ነው፣ ፕሮቴስታንት ነው፣ አልሸባብ ነው፣ አልቃይ ያለም ልጅ አይደለም አያስብልም፣ በፍጹም አያስብልም። ቸርች ትመጣለህ ይለኝ እና ሆስፒታል ሊሄድ ወይ እንዴት አጥያሰብ እና ሲኔ ነው ይተዋል። መሰረቱን እናጽዳው፣ መሰረቱን እናጽዳው። እዛ ላይ ነው ፋውንዴሽን መጣል ያለበት። ማለት ምን ላይ ነው አሁን የተሰራው? አሁን የቆምንበት እየኖርነው ያለው ኑሮ የቆምንበትን መሰረት ነው የሚያሳየው እያልኳቸው። ከኔ ጋራችሁ ከኔ ጋራችሁ የምንኖረው ኑሮ የተጣለውን መሰረት ያሳያል። መሰረቱ ለመጣል በጥልቀት እንቆፍር እያልኳቸው። ለስጎ ምንድን ነው የሚያስቸግረን? በጣም እያስቸገረን ያለ ኤንግዛይቲ የሆነብን ክርስትና አስፈሪ የሆነብን ነገሮች ምንድን ናቸው? ለኔ ጣልነው መሰረቱ ነገራቸዋል። አይቀበሉኝም ሰው ሁሉ ከሚል በጣም ከሚያስፈራ ነገር በትላንት ወዲያ አይታቸዋል። የተደፈሩ ሰዎች እዚህ መጥተው ነበረ። ስለዚህ ህይወታቸው የሚመሰረተው በምን ላይ ነው? አንፎርጊቭነስ ካለ እንዴት አድርጌ ልግደለው? ትዝ ይላቸዋል። ትላንትና ያለችው ሴትየው ከትላንት ወዲያ እንዴት አድርጌ እገለዋለሁ የሚል ነበር ፕላኗ። እንዴት አድርጌ ልግደለው? ያን ሰው አልዳነችም፣ ደናለች፣ እያገለገለች በደንብ እያገለገለች ነው። ግን መሰረቱ ምን ላይ ነው የቆመው? እህቷ ተደፍሯል። ስለዚህ አንድ ቀን ጊዜ አግኝቼ እገለዋለሁ። ይህንን ነው እያለን ያለ ነው። መሰረቱን ሄደን ፍርክስ አድርገ ነው ኢየሱስ ላይ እናቆመው። ምን በሚባል ፎርጊቭነስ በሚባል ማለት ነው። ሌላው በጣም ሜሲዬ እዚህ ያለች አረት ትዝ ይላችኋል። እኔ መደፈሬን ያወቅኩት ባዮሎጂ ስማር ነው አለች። ምክንያቱም መደፈር የጀመረችው በ5 ዓመቷ ነው። ስለዚህ ስታድግ ምን ብላ ነው የሆነችው? አይታች እዚህ ነው የተፈወሰችው። በነገራችን ላይ በጣም ነው ያስለቀሰኝ። ባዮሎጂ ስማር ነው መደፈር እንደሆነ ያወቅኩት፣ ሮንግ እንደሆነ እንጂ ኖርማል መስሎኝ ነበር። ምክንያቱም በስንት ዓመቷ ነው የጀመረው? በ5 ዓመቷ ነው መደፈሩ የጀመረው። አንዳንዴ በዚህ አይነት ህይወት ስታይል ውስጥ በዚህ አይነት የህይወት ዘይቤ ውስጥ አድርጋችሁ ምን አይነት ሜሬጅ ውስጥ ነው የምትገቡት?
ምን አይነት ሰው ነው የምትሆኑ አስባችኋል? ስለዚህ ኢየሱስን ለመንግስተ ሰማይ ብቻ አትቀበሉት ያልኳችሁ ለዚህ ነው። መሰረቱን ያንን እንስበረው። መሰረቱ ኢየሱስ ይሁን ምላችሁ። ለዚህ መቆፈር አለበት፣ መፈለግ አለበት። አዩት ሜጋይ እዛ ሊሄደን ዲክ ማድረግ አለብን። አሁን ላለውት የህይወት አኗኗር እኔ እግዚአብሔር ምስክሬ ነው። ጌታ በሚገርም ሁኔታ ወደ ኋላ ነው የወሰደኝ። እዚህ ጋር ላለውበት ብዙ ቀውሶች ጌታ ወስዶ ያሳየኝ በዚህ ጊዜ የተደረገው ቦታ ይዘዋል ስፍራ በጥልቀት ቆፍሬ የሰደድኩት ስሮች አሉ። አሁንም እያነቀኝ ያለ ያልኩት ምንድን ናቸው? ይቅር እንዳትሉ ያደረጋችሁ ነገር መሰረት ላይ ችግር አለ። ተናዳጅ ያደረጋችሁ ተበሳጭ። አንዳንድ ሰዎች ፓስተር በጣም ብቸኝነት ስሜት ይሰማኛል እና እሱ ሰውዬ ብታቅፉትም የማይፈወስ ሰዎች አሉ። ምንድን ነው የሚያስፈልጋቸው? የቱ ጋር ነው የጀመረው? ያ ብቸኝነት ስፒሪት ያገኛቸው የቱ ጋር ነው? ሃው የቱ ጋር ነው የተነካው? እሱ ጋር መሄድ አለብን። ራቅ ብለን መሄድ አለብን